ሉቃስ ወንጌል ምዕራፍ 17 ከቁጥር 26 ጀምሮ እንዲህ ይላል። በኖህ ዘመን እንደሆነው ሁሉ በሰው ልጅ ዘመንም እንደዚሁ ይሆናል። ኖህ ወደ መርከቡ እስከገባበት ቀን ድረስ ሰዎች ይበሉና ይጠጡ ያገቡና ይጋቡ ነበር። የጥፋትም ውሃ መጥቶ ሁሉንም አጠፋቸው። ቁጥር 28 በሎጥ ዘመንም እንዲሁ ነበር። ሰዎች ይበሉና ይጠጡ ይገዙና ይሸጡ ተክል ይተክሉና ቤት ይሰሩ ነበር። ሎጥ ከሰዶም በወጣበት ዕለት ግን እሳትና ዲን ከሰማይ ዘንቦ በሙሉ አጠፋቸው። ጌታ ኢየሱስ ክርስቶስ በሚገለጥበት ጊዜ ሰዎች ምን አይነት ሁኔታ ውስጥ ነው የሚሆኑት የሚለውን መመልከት ጀምረን ነበር። የኖህ ዘመን ጊዜ ሰዎች በሳይንስ፣ በጥበብ፣ በፍልስፍና እጅግ ረቂቅ ሰዎች ቢሆኑም የሚድኑበት እውቀት አጥተው ሳይሆን እንደውም ዘፍጥረት ምዕራፍ 5 ላይ ያለውን የዘር ሐረግ የእድሜዎቹን ተዋረድ ጠብቃችሁ ማን በምን ጊዜ ኖረ የሚለውን ከተመለከታችሁ ውሃ ጥፋት በመጣበት ጊዜ መርከብ ውስጥ የገቡት ሰዎች አዳምን አያውቁትም እንጂ የኖህ አባት ሲወለድ አዳም በሕይወት ነበር። ይህ ማለት ለብዙ 100 ዓመታት እግዚአብሔር እንዴት እንደፈጠረ የእግዚአብሔር መንገድ፣ የጽድቅ መንገድ፣ የቅድስና መንገድ ምን ይመስል እንደነበረ በአንድ ወቅት ኃጢአትን ከማያውቅ ሰው ወይንም ሁለት ሰዎች አዳምና ሔዋን ማንም ሰው ሄዶ መስማት ይችል ነበር ማለት ነው። ያንን አጋጣሚ ግን ሳይጠቀሙ ቀርተው ጊዜያቸውን፣ እድሜያቸውን በምን አጠፉ ይላል ቃሉ? በመብላት በመጠጣት መጥፎ ነገሮች አሉ፣ ማግባት፣ መትከል ወዘተ። ይሄ ሙያቸው ነው፣ ዛሬም የሚደረግ ነገር ነው። ቁልፉ ነገር ግን ለስጋ መደረግ ያለበትን ነገር እያደረጉ በመንፈሳዊው ነገር ተመሳሳይ የሆነ ዝግጅት አልነበራቸውም የሚለው ነው። ከዛ የተነሳ ምድር ነገም ዛሬ እንደነበረችው ሆና ትቀጥላለች የሚለውን በአንድ መስመር ብቻ ስላዩት በመንፈሳዊ ዓለም የሚሽከረከረውን የሚዞረውን ሊመጣ ያለውን ነገር ስላላዩ ገዢው ደግሞ ነገሮችን መስመር የሚያስይዘው መንፈሳዊ ዓለም ስለሆነ በክፉም በደጉም ያንን ትኩረት ስላልሰጡት ባልጠበቁት ሁኔታ ጠፉ። ጥቂት እንድናይ የምፈልገው ዛሬ በዘፍጥረት ምዕራፍ 19 ላይ ሎጥ የገባበትን ሁኔታ ነው። ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት ምሽት ላይ ሰዶም ደረሱ ይላል። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበር። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። እርሱም ጌቶቼ እባካችሁ ወደ እኔ ወደ ባሪያችሁ ቤት ጎራ በሉ፣ ከዚያም እግራችሁን ታጠቡ፣ አድራችሁም ጠዋት በማለዳ ጉዟችሁን ትቀጥላላችሁ አላቸው። እነሱ ግን አይሆንም፣ እዚሁ አደባባይ ላይ እናድራለን አሉት። ሎጥ ግን አጥብቆ ስለለመናቸው አብረውት ወደ ቤቱ ገቡ። ከዚያም ቂጣ ጋግሮ አቀረበላቸውና በሉ። ከዚህ ቀጥሎ ለመተኛት ሲሰናዱ ሰዶም የምትታወቅበት የነውር ስራ ሲገለጥ እናያለን። ቤቱ ከትንሹ እስከ ትልቁ ከሽማግሌ እስከ ልጅ ድረስ የሰዶም ሰዎች ተሰብስበው ቤቱን ከበቡ። እነዚህን እንግዶች አውጡልን አሉ። የሚያስደንቀው ነገር እነዛ ሁለት መላእክት ሎጥ ወደ ነበረበት ቦታ የመጡት ልክ ሶስቱ እንግዶች ምዕራፍ 18 ላይ ወደ አብርሃም በመጡበት አግባብ ነው። አብርሃም እንግዶች ሲያይ እንግዶቹን ለመቀበል ወጣ፣ ወደ ቤቱ ገብቶ አስተናገዳቸው። አይደለም? እንግዶቹ ይሄን ልናረግ ነው ይሄን ልንሰራ ነው ብለው የተለየ ልብስ የለበሱ ምንም አይነት አዲስ እንግዳ ነገር አልፈጠሩም። እዚህም ሁለቱ መላእክት በምሽት ላይ ሰዶም ከተማ ደረሱ። ምንም እንደማያውቁ እንግዶች ሆነው የት ነው የምናድረው የሚለውን ነገር ምናልባት ሲነጋገሩ ይሆናል። ሎጥ ሄዶ ልክ አብርሃም እንግዶቹን በተቀበለበት አግባብ መላእክቱን ሲያይ ሊቀበላቸው ብድግ አለ ይላል። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። እባካችሁ ቤቴ ግቡ አላቸው። እንግዲህ እስካሁን ድረስ ታሪኩን ስናይ ከአብርሃም ጋር በጣም ተመሳሳይ ነው።
ቀጥሎም አይ እዚህ አደባባይ እናድራለን ሲሉ ሎጥ ከልቡም እንግዳ ተቀባይ ሰው ወዳጅ መሆኑን የምናየው በፍጹም አይሆንም ብሎ ለነሱ ለደህንነታቸው ስጋት ስላደረበት ይዟቸው ወደ ቤቱ ገባ። ቤትም ከገቡ በኋላ እነዚህ ሰዎች ሰዶም እንዴት ናት? ምን አይነት ከተማ ናት? ልናጠፋት እኮ ነው የመጣ ነው የሚል ወሬ ውስጥ የገቡ አይመስልም። ስለ ከተማይቱ ሊጠይቁ ይችላሉ እንደ ማንኛውም እንግዳ። ነገር ግን እንጀራ ከበሉ በኋላ እግራቸውን ታጥበው እንጀራ ከበሉ በኋላ ሊተኙ ሲሉ ነው የሚለው። ከመተኛታቸው በፊት የሰዶም ከተማ ነዋሪዎች የሆኑ ወንድ ወጣቶችና ሽማግሌዎች ከየአካባቢው መጥተው ቤቱን ከበቡት ይላል። ልል የፈለኩት ነገር ምንድነው? ከእንግዶቹ ከመላእክቱ የመጣ የሰዶምን ከተማ ክፋት የቀሰቀሰ አንድም ነገር የለም። የሆነው ተራ ነገር ነው። ቅድም እግዚአብሔር ለአብርሃም ያለው ነገር ምንድነው? እዛ ሄጄ ባህሪያቸውን ላይ ነው የሚባለው ስለነሱ የሚወራው ነገር እውነት መሆኑን ላረጋግጥ ነው ያለው። አይደለም? አሁን እግዚአብሔር ያንን ባህሪያቸውን ምን አይነት እንደሆነ ሲያጋልጥ እናያለን። የሚያጋልጠው ደግሞ ሚስጥራቸውን በማውጣት ወይንም እነሱን በማስፈራራት ሳይሆን ተራ በሆነ ድርጊት፣ በጣም ቀላል በሆነ ድርጊት እንግዶች መጥተው ሰው ቤት ገቡ የሚለው ይህን ያህል የአንዲትን ከተማ እጣ ፈንታ የሚወስን ላይመስል ይችላል። እነሱም ከተማይቱ ምን ያህል ወደ ክፋት እንደሄደች፣ ምን አይነት ጠርዝ ላይ እንደነበረች በዚህ ድርጊት ላይ ለአብርሃምም ለሎጥም እንዲታይ፣ በሌላ ቋንቋ እግዚአብሔር ፍርድ ከመፍረዱ በፊት እግዚአብሔር አንድ እርምጃ ከመውሰዱ በፊት በጥንቃቄ ነገሮችን ለሚከታተሉ ሰዎች ነገሮች ምን አይነት አስከፊ ደረጃ ላይ እንደደረሱ ማሳየት ይፈልጋል። አስተዋላችሁኝ? ለአብርሃም በጥያቄ መልክ ነው ያቀረበለት። ሄጄ ላይ ነው ያለው። እነዚህ እንግዶች ሲመጡ ከዚህ ከጥፋት ስራ ጋር የተያያዘ ነገር ወሬም አላወሩም። ለሎጥ እራታቸውን በልተው እግራቸውን ታጥበው ሊተኙ ሲሉ ከተማዋ ማንነቷን ገለጠች። በዚህ ጊዜ ሎጥ ወጥቶ ሊያናግራቸው ሞከረ። እነዚህ ጤናማ ሰዎች አይደሉም። እንኳን እነሱን አንተም ትናንት የመጣ ሰው ደግሞ አንተንም እናሳያለን ሲሉት መላእክቱ ስበው ወደ ውስጥ አስገቡት። ካስገቡት በኋላ የቤቱን በር ከቆለፉ በኋላ ውጭ ያሉት ሰዎች በዓይናቸው ታውሮ በሩን ፍለጋ መንቀሳቀስ ጀመሩ። ከዛም ከቤት ውስጥ የነበሩት እንግዶች በሩን ከዘጉት በኋላ ሁለቱ ሰዎች ሎጥን እንዲህ አሉት ይላል ቁጥር 12 ላይ፣ በከተማ ውስጥ የሚኖሩ ያንተ የሆኑ ሰዎች አሉ? አማቾች ወንዶችና ሴቶች ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ። ይህን ስፍራ ምን ልናረገው ነው? ልናጠፋው ነው። አሁን ግልጽ ነው። አሁን ራት ከተበላ በኋላ ቀስ ተብሎ የሚወራው ወሬ ጨዋታው ሁሉ ለዛ ጊዜ የለም። አሁን ሎጥ ድንዛዜ ውስጥ ነው ያለው። ጻድቅ ሰው ነው፣ ነገር ግን የሚኖረው እርኩሳን ከሆኑ ሰዎች ጋር እንደመሆኑ መጠን እሱም ደንዝዟል። ሐዋርያው ጴጥሮስ ሲናገር የሚናገሩት ወሬ ስራቸው ሁሉ ያጸይፈው ነበር፣ ነገር ግን ታስሯል። እንደ እንግዶቹም አነጋገር አማቾች አሉት፣ ዘመዶች አሉት፣ ንብረት አለው፣ ቤተሰብ አፍርቷል። ከዛ በቀላሉ መላቀቅ አልቻለም። እንዲላቀቅ እግዚአብሔር የከፈተውን በር እንመልከት። በመጀመሪያ በአብርሃም በኩል፣ ቀጥሎ አሁን እነዚህ እንግዶች ቤቱ ገብተው የከተማይቱን እውነተኛ ባህሪ ካሳዩት በኋላ በላሁን ሂድና ዘመዶችን ንገራቸው፣ ከተማዋን ልናጠፋ ነው የመጣ ነው። እግዚአብሔር እንዴት ያለ መሐሪ አምላክ ነው! በቃ አንተ ውጣ እነሱ ይጠፋሉ ሳይሆን ሂድና ንገራቸው፣ ለዛ ጊዜ እንሰጣለን አሉት። በዚህ ጊዜ ሎጥ ከቤት ወጥቶ የሴት ልጆቹ እጮኞች የሆኑትን አማቾቹን እግዚአብሔር ይህችን ከተማ ሊያጠፋት ነውና በፍጥነት ከዚህ ስፍራ ውጡ አላቸው። አማቾቹ ግን የሚቀልድ መሰላቸው። ይሄ በሎጥ አእምሮ ውስጥ
ከፍተኛ የሆነ ውዝግብ ሳይፈጥር አልቀረም። የያዘውም ሰዶም አካባቢ እንዲቆይ ያደረገውም ይሄ ጉዳይ ነው። እቺ ከተማ መጥፋቷ ግልጽ ነው። አሁን ምክንያቱ ግልጽ ነው። ዘመዶቹን ይዞ በሄድ ደስ ይለዋል። ነገር ግን አልተዘጋጀም። ለእንቅስቃሴ የተዘጋጀ ሰው አልነበረም። አብርሃም ምን ውስጥ ነበር የሚኖረው? ድንኳን ውስጥ። ድንኳን በማንኛውም ጊዜ ተጠቅልሎ እንቅስቃሴ ማድረግ ይቻላል አይደለም? አየሩን ካልወደድ ነው፣ አካባቢውን ካልወደድ ነው፣ እንደ ቤት የጸና መሰረት ያለው ነገር ስላልሆነ መንቀሳቀስ ይቻላል። ይህንን አብርሃም ያደረገው በአጋጣሚ ሳይሆን ሆም ብሎ ነው። ዕብራውያን 11 ላይ እንደሚለን አብርሃም ይፈልግ የነበረው ከተማ የትኛዋን ነው? ሶዶምን ነው? የትኛዋን ነው? ማን የሰራትን? እግዚአብሔር መሰረት የሰራላትን ከተማ ነበር የሚመኘው የሚፈልገው። እንደዛ ከሆነ ሌላው ሁሉ ጊዜያዊ ነው የሚለውን ተቀብሎ በድንኳን ውስጥ ነበር የሚኖረው። ሎጥ ግን አያችሁ ምዕራፍ 13 ላይ ሎጥ ወደ ሰዶም ሄዶ ድንኳኑን እዛ ተከለ ይላል መጀመሪያ። ስለዚህ ድንኳን ከተከለ ከከተማይቱ ምናልባት በውጪ በኩል ሊሆን ይችላል። እዚህ ላይ ግን ሎጥ ውስጥ ከተማ ውስጥ ገብቶ ነው የምናገኘው። ቤት አለው። እነዚህ ሰዎች የከበቡት ድንኳን ቢሆን ሰብረው መግባት ይችሉ ነበር፣ ግን ጽኑ የሆነ ቤት ነው። ትክክለኛ በር ያለው፣ መላእክቱ የዘጉት በር የቤት በር ነው። ስለዚህ ሎጥ አገሬ ቤቴ ይሄ ነው ብሎ ሳያውቀው እዛ ተቀምጧል ማለት ነው። አሁን መላቀቅ አቃተው። ምን ይዞ ይሂድ? ምን ትቶ ይሂድ? ሌሊቱን ሁሉ ሲጨነቅ ነጋ። ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳትጠፉ ሚስትህን ሁለቱን ሴት ልጆችን ይዘ ከዚህ ቦታ በፍጥነት ውጣ ብለው አቻኮሉት። የሰውን ነገር ተመልከቱ። ቁጥር 16 ላይ ሎጥ ሲያመነታም እንደዛም ተብሎ ሲያመነታ እግዚአብሔር ስለራራላቸው ሰዎቹ የእርሱና የሚስቱን የሁለት ሴት ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። አያችሁ፣ እግዚአብሔር እንደኛ አይደለም። የምንድነው እግዚአብሔር መሐሪ ስለሆነ ነው። እንደ ሎጥ ቢሆን ሎጥ አይድንም። ሎጥ ሚስቱና ልጆቹ ሁሉም እዛ ይጋዩ ነበር። እግዚአብሔር ግን መሐሪ አምላክ ስለሆነ ወደ ቤቱ ገብቶ የከተማይቱን ምንነት ሲያሳየው ደንዝዞ መውጣት ያቃተውን ሎጥ ይዘውት ወጡ ማለት ነው። በሌላ ቋንቋ ወገኖች እግዚአብሔር የመዳን ትንሽ ፍንጭ ካየ፣ በእኛ ውስጥ ትንሽ ፍላጎት ካየ ያድነናል። የፈለገ አይነት የኃጢአት እድፍ ውስጥ ተጨማልቀን ብንቆይና እዛች ቦታ እግዚአብሔርን ብንመኝ ኃይል አለው፣ ያወጣናል። ሲያወጣን ግን ድምፁን መስማት አለብን። መልእክቱ ምንድን ነበር? እግዚአብሔር የተናገረው ነገር በፍጥነት ውጡ፣ ከከተማይቱ ጋር አብራችሁ እንዳጠፉ ሚስትና ሁለት ሴት ልጆችን ይዘ ከዚህ ቦታ በፍጥነት ውጣ ብለው አቻኮሉት ይላል። ከዚያም እንዳወጧቸው መልአኩ ሌላ ነገር ጨመረ። ሕይወታችሁን ለማትረፍ ፈጥናችሁ ሽሹ፣ መለስ ብላችሁ ወደ ኋላችሁ አትመልከቱ፣ ከረባዳው ስፍራ እንኳን ቆም አትበሉ፣ ወደ ተራራው ሽሹ፣ አለበለዚያ ምን ትሆናላችሁ? ትጠፋላችሁ አላቸው። በዚህ ጊዜ ሎጥ ተመልከቱ፣ ሎጥ ከማመንታት አልፎ እዛ ከተማ ውስጥ ቁጭ ብሎ ሐሳቡ ሲዘበራረቅበት መላእክቱ ካወጡት በኋላ ሎጥ አሁን ከወጣ በኋላ እንዲህ ይላል፣ ጌቶቼ ሆይ እባካችሁ እንደዚህ አይሁን። እነሆ እኔ ባሪያ እንዴት በፊት ሞገስ አግኝቻለሁ። ሕይወቴን ለማዳን ታላቅ ርኅራኄ ያድርግሃል። እኔ እንደሆንኩ ወደ ተራሮች ሸሽቼ ማምለጥ ስለማልችል የሚወርደው መዓት ደርሶ ያጠፋኛል። እነሆ ወደዚያ ሸሽቶ ለማምለጥ ቅርብ የሆነች ትንሽ ከተማ አለች፣ ወደ እርሷ ልሽሽ። በጣም ትንሽ አይደለችምን? ወደዚያ በሸሽ እኮ ሕይወቴ ትተርፋለች ብሎ ከእግዚአብሔር የበለጠ የሚያውቅ ይመስል ለእግዚአብሔር ይህን ያቀረበውን ሐሳብ እግዚአብሔር እንዴት አድርጎ ተቀበለው? ቁጥር 21 ላይ እርሱም እንዲህ አለው፣ ይህን ይሁን እሺ፣ ልመናህን ተቀብያለሁ፣ ያልካትንም ከተማ አላጠፋትም። 10 ፈልገን ነበር ጠዋት፣ አሁን 4 ውስጥ ደግሞ ደና የሚባለው ሎጥ እየተንገዳገደ እያመነታ እናገኘዋለን።
ሎጥ ዞአር ሲደርስ ፀሐይ በምድሩ ላይ ወጣ ነበር። ከዚያም እግዚአብሔር በሶዶምና በገሞራ ላይ ከሰማይ ከእግዚአብሔር ዘንድ የሚያቃጥል ዲንና እሳት አዘነበባቸው። እነዚያን ከተሞች ረባዳውን ምድር በሙሉ በከተሞቹም የሚኖሩትን ሰዎች ሁሉ የምድሩንም ቡቃያ ሳይቀር ገለባበጠው ይልና 26 ላይ የሎጥ ሚስት ግን ወደ ኋላዋ ስለተመለከተች የጨው አምድ ሆና ቀረች። በመጨረሻው ዘመን እግዚአብሔር ለሕዝቡ የሰጠው መልእክት አለ። 3 መልእክቶች፣ የሶስቱ መላእክት መልእክቶች። ከሶስቱ መላእክት የመጀመሪያው ለእግዚአብሔር ስግደት እንደሚገባው፣ እግዚአብሔር የሁሉ ፈጣሪ እንደመሆኑ መጠን እሱን ማክበር እንዳለብን ይናገራል። የሚፈርድባት ሰዓት ደርሳለችና ይላል። ቀጥሎ የሚመጣው መልእክት ደግሞ ባቢሎን ምን ሆናለች ይላል? ወድቃለች ይላል። ሶስተኛው ደግሞ ከዛም የከፋ ነው አይደለም? ከባቢሎን ጋር ማንም ተባባሪ የሆነ አካል ያልተቀላቀለውን የእግዚአብሔርን ቁጣ ይቀበላል ይላል። ይሄ ወንጌል ነው። ከሎጥ ጋር እናያይዘውና በዚሁ እናቆማለን። እግዚአብሔር ወደ ሎጥ ሲመጣ የመጣበት አግባብ በቀላሉ ለመወያየት ለማውራት በሚመች መንገድ ነው። ቤቱ ገብቶ ተስተናገደ፣ በሁለቱ መላእክት አድርጎ ማለት ነው። በሚቀጥለው ደረጃ ላይ ደግሞ ንግግራቸው ይቺ ከተማ ልትጠፋ ነውና ዘመዶች ካሉ ሂድና ንገራቸው። የፍቅር መልእክት ነው አይደለም? ይሄ ነው። ሶስተኛው ደግሞ ሲያመነታ አቻኩለው አወጧቸው፣ ውጡ ካልሆነ ትጠፋላችሁ ከነዚህ ሰዎች ጋር የሚል መልእክት ነው። በድጋሚ ደግሞ ወዴት ነው ሽሹ የተባሉት? ወደ ተራሮች፣ ከተማ ከሚመስል ጋር እንዳትነካኩ፣ ወደ ተራሮች ሽሹ፣ ወደ ኋላም ዞራችሁ እንዳትመለከቱ የሚል መልእክት ነበር። እግዚአብሔር አንዳንድ ጊዜ እኛ ስለማንሰማ መጮህ አለበት። ግልጽ ነው። ስለማንሰማ ከሶዶም ንብረት ጋር በጣም የተቆራኘን ስለሆንን ልባችን በከፊል ወደሱ ያዘነበለ ቢሆንም ሙሉ ማንነታችን ለሱ የተሰጠ ስላልሆነ እግዚአብሔር መጮህ አለበት። ወጣ። እሱንም ሰው አይሰማም። ሎጥን የመሰለ መጽሐፍ ቅዱስ እንዳልኩት ጴጥሮስ ጻድቅ ሰው ይላል መስማት አቅቶት ቁጭ ብሎ ደንዝዞ በነበረበት ጊዜ ርኅራኄ ስለነበረው እግዚአብሔር ለሱ ምን አረገ ይላል? እጁን ይዞ እነሱ የገቡት ማታ ነው። እስከ እኩለ ሌሊት ድረስ ረብሻው አልቋል ብዬ ብንገምት ከዛ በኋላ እስኪነጋ ድረስ ሎጥ መውጣት አልቻለም። ሲተራመስ እግዚአብሔር ይዞ አወጣው። በዛሬውም ዕለት እግዚአብሔር ለኛ ተመሳሳይ መልእክቶች አሉት። ወደ ቤታችን መጥቶ ከኛ ጋር ይወያያል። ይቺ ምድር ሁኔታዋ እየከፋ ሲሄድ ድምፁ ይቀየራል። እግዚአብሔር ለምን? ስለሚራራልን፣ ስለሚወደን። ከአብርሃም ጋር ረጅም የውይይት ጊዜ ነበረው እግዚአብሔር። ለምን? አብርሃም የሚመች ቦታ ስላለ፣ አብርሃም ሰዶም ውስጥ ስለማይኖር። ከእግዚአብሔር ጋር የጠበቀ ግንኙነት እንዲኖረን ሁኔታዎች አካባቢያችን ምቹ መሆን አለባቸው። ተግባባን? ጊዜ የምንሰጠው አምላክ ከሆነ ማንነታችን በምድር ላይ ካለው መዝገባችን ጋር እየተጠላለፈ ከሆነ ሐሳባችን የተበታተነ ከሆነ ይከብዳል። ጠበቅ ያለውን ነገር ጩኸቱን ነው የምንሰማው ያን ጊዜ። እግዚአብሔር እንደዛም ሆኖ መሐሪ ነው። እስከ መጨረሻም ድረስ ሎጥ ከአምስቱ ሊጠፉ ከነበሩ ከተሞች ውስጥ አንዷን አድናል አይደል? እሱንም ተቀብያለሁ ይላል እግዚአብሔር። አምላካችን መሐሪ ነው። በመጨረሻ እዚች ምድር ላይ የሚመጡት 7ቱ መቅሰፍቶች ልናጠናቸው ይገባል። መንስኤያቸው እየሰማችሁ ነው? መንስኤያቸው እግዚአብሔር አይደለም። መንስኤያቸው ሰው ነው። የሰው ልጅ በእሳት እየተጫወተ ነው አይደለም? በእሳት እየተጫወተ ነው። ከጥቂት ዓመታት በፊት የነበረው ወረርሽኝ የኮቪድ በሽታ መነሻው ምንድነው ተብሎ ሲጠና 2 ምንጮች ሊኖሩት ይችላል ይባላል። አንደኛው እንስሶች፣ የተለያዩ እንስሶች ጥንቸል፣ አይጥ፣ የሌሊት ወፍ ወዘተ ሁሉም ተሰብስቦ ታጉሮ በአንድ ቦታ የሚሸጡበት ቦታ ያንዱ ላብ ያንዱ ምናምን ሌላው ላይ ጠብ እያለ አዲስ በሽታ ፈጥሮ ነው ይባላል። አሁን ግን ብዙዎችን እያሳመነ የሄደው መነሻ ምክንያት ምንድነው?
ሳይንቲስቶች ሲመራመሩ የፈጠሩት ነገር ነው። ሁለቱም መነሻ ምክንያቶች አሰቃቂ ናቸው አይደለም? እግዚአብሔር አትብሉ ያለውን ነገር መብላት ብቻ ሳይሆን እነዚህን እንስሶች በምንም ሁኔታ የማይገናኙ እንስሶች እንደዛ አጉሮ አንድ ቦታ ማስቀመጥ። ከዛ ግን የከፋው የሰው ልጅ ላብራቶሪ ውስጥ ተቀምጦ ተፈጥሮን አጠናለሁ እያለ እንደዚህ አይነት ክፋት የሚሰራ ከሆነ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው እንደሚለው ከምድር ላይ ከለላውን እያነሳ ሲሄድ ነገሮች እየከፉ ይሄዳሉ። ወገኖች እየከፉ ይሄዳሉ። አሁን የምናያቸው ነገሮች ከባድ ከመሰሉን ከዚህም የበለጡ እልቂት የሚያመጡ እምነት የሚፈትኑ ነገሮች ይመጣሉ። የሚመጡበት ምክንያት ደግሞ እግዚአብሔርን ስለማናምነው ነው። ይቺ ምድር ቤታችሁ አይደለችም፣ እኔ ይሻላችኋለሁ ሲል ትንሽ እንቆይ እንላለን እንደ ሎጥ። እስኪ ነጋ፣ ከነጋ በኋላ ደግሞ ሌላ ከተማ አለች እሷን እስቲ ልሞክር ስለምንል እግዚአብሔር ከለላውን ዞር ሲያደርግ የሰው እውነተኛ ባህሪ ፍንትው ብሎ ይወጣል። ልክ እነዛ ሁለቱ መላእክት በሶዶም የነበረውን ክፉ አጸያፊ ባህሪ እንዳጋለጡ ማለት ነው በመገኘታቸው ብቻ። ስለዚህ ወገኖች ይሄ ነገር እየመጣ ነው፣ በደጅ ነው። ነገር ግን በምድር ሆኖ የማያቅ በታሪክ ውስጥ ታይቶ የማይታወቅ አስጨናቂ ጊዜ በሚፈጠርበት ጊዜ ዳንኤል ምዕራፍ 12:1 ላይ እንደሚለው ማን ይቆማል ለሕዝቡ? ሚካኤል ጌታ ኢየሱስ ክርስቶስ ይቆማል። እሱ እንዲቆምልን እኛ ዛሬ ልንቆምለት ይገባል። በቤታችን ጌታ መሆን አለበት። በትዳራችን ጌታ መሆን አለበት። በቤተሰባችን ጌታ መሆን አለበት። ባለባበሳችን ጌታ መሆን አለበት። እህቶቼ ራሳችንን ስናጋጊጥ ጥፍር ቀለም፣ ሀብል፣ ይሄና ያ ጌታ አለበት ወይ ብለን እንጠይቅ። የእሱ ፈቃድ ምንድን ነው ብለን እንጠይቅ። ስለ ውበት እኮ ዋናው ፈጣሪ እሱ አይደል? ሔዋንን ውብ አድርጎ የፈጠሩ እሱ አይደል? እስቲ እናማክረው። የትኛው ነው የሚሻለው? እንዴት ነው መዋብ የምንችለው ብላችሁ አማክሩት። ጌታ ክርስቶስ በሁሉም የማንነታችን ቦታዎች ላይ የበላይ አካል ሆኖ መሪ ሆኖ ጌታ ሆኖ እየመራን ካለ እነዚህ ነገሮች ምድርን የሚገለባብጡ ነገሮች በሚፈጠሩበት ጊዜ ያኔ እጃችንን ይዞ ሎጥን እንዳወጣው ይዞን ይወጣል። እግዚአብሔር በምህረቱ ይረዳናል። እግዚአብሔር ይባርካችሁ።